ጽፈን ደጋግመን እናነብና የጻፍነውን መልእክት ለመላክ እጣታችን ሴንድ የሚለውን ቁልፍ ለመጫን ይልና ድፍረት እናጣለን። ቢቀርስ ብለን ደግሞ እንሰርዘዋለን። ያልተቋጨ ፍቅር፣ ያልተጠየቀ ይቅርታ፣ በዝምታ የተቀበረ ስንብት። እነዚህ ያልተላኩ መልእክቶች የብዙዎቻችን ያልተሰሙ ሚስጥሮች ናቸው። እኛ ከሳምንቱ ልዩ እንግዳ ጋር የላካችሁልንን መልእክት በልዩ ሁኔታ ወደ እናንተ እናቀርባለን። በየኔ ድርሻ ዩቲዩብ ቻናል ተዘጋጅቶ የሚቀርብላችሁ ያልተላኩ መልእክት ፕሮግራማችን ነው። የዛሬ እንግዳ የማን ይሁን? አብራችሁን ቆዩ። የለጠጥ ልጅ ነኝ። እዛ አካባቢ የሚያረገኝን ያሳጣኝ ነበረ። የቃቃ ሚስት አሁን የት ነው ያለች? አፍንጫ አላስ ብላኝ እየላስኩኝ ደበረ አይምሮ እኔ ነካሽ። እግሩን መታው ይቅርታ ትላለች። እርግጭ እንደራስሽ ቁጥር እንደዚህ አይነት መልእክቶች አሁን አይነገሩም። ኧረ ይከብዳል። ቢያምህም ዝም ስል ይከብዳል። ኧረ እንደዚህ አይነት ቦታ ላይ ቁጭ ብለን ራስን ስታለቅስ አግኝተኸው ታውቃለህ? በነገራችን ላይ እንባ መርዝ ነው። አርት ጥርድሮ ነው የጠራችኝ። የድሮ አርት ምጠራውን ታውቃለች። ወዲያውኑ የጠራችኝ እኔ ማላሳፍርባት። ተመልካቾቻችን የዛሬ እንግዳዬ እንግዲህ የልጅነት ጓደኛዬ ምንድን ነው የሚባለው የሳቄ ምንጫቸው የእናንተም የሳቅ ምንጭ የሆነው ተሙ ንጉሴ ወይ እንኳን ደህና መጣ። እንኳን ደህና ቆይሽ ነፂ። እንደዚህ እንገናኛለን ብለህ አስበህ ታውቃለህ? አጋጣሚ ጉዳይ ከበናት እያጨበጨበ እንኳን ደህና መጣ። እንኳን ደህና ቆይሽ ነፂ። የይርጋ ጨፌ ልጅ ነህ? አዎ የቡናው ሀገር። ስለ ይርጋ ጨፌ ይርጋ ጨፌ ኧረ ብዙ ነገር ነው የሚወራው። የሶሻል ላይፍ እስቲ አስተዋውቀን ይርጋ ጨፌን ከቡናው በተጨማሪ። ይርጋ ጨፌ የምትገኘው ከሞያሌ መንገድ ዋናው መንገድ ላይ ነው። ያው ትንሽ ገባ ብለሽ ነው የምታገኛት። በጣም ጠባብ ናት፣ ግን ከፍተኛ የቡና ምርት ያለባት ቆጮ የሚበላባት በጣም ቆጮ ይበላል። ታውቂዋለሽ። የስጋ ሀገር ነው። ሶሻል ላይፍ አለው። በጣም ሶሻል ላይፍ ነው። ሁላችንም ያደግነው ያው ጎረቤት የደበደበን ነው እና ሶሻል ላይፍ ያለበት በጣም ደስ የሚል ግሪን ቦታ፣ ማንም ሰው የሚመርጠው ቦታ። ተሙ ያው ብዙ ልጅነትህን ይርጋ ጨፌ ያሳለፍክ ይመስለኛል። ትንሽ ከተማ ነች። ልጅነት በትንሽ ከተማ ወይንም ልጅነት በይርጋ ጨፌ እንዴት ነበር ያለፈው? በጣም ትተዋወቂያለሽ እርስ በርስ ማለት 01 ቀበሌ ያለው 03 ቀበሌ ያለውን ያውቀዋል። በፊት በመልክሽ ትተዋወቂያለሽ። ጠባብ ከመሆኑ የተነሳ ቀጭሽ ብዙ ነው። ለዛ ምንድነው በመረን የሚባለው ነገር እዛ ይሰራ። ከመስመር አትወጪ። ከሰው ጋር ተግባብተሽ ትኖሪያለሽ። እንደማንኛውም ልጅ ስራ ሰርተሽ ታድጊያለሽ፣ ግዴታሽ ነው። ምክንያቱም የቡና ሰዓት ከሆነ ቡና ሰዓት ትሰሪያለሽ፣ ሌላም ስራ ከሆነ ሌላ ስራ ትሰሪያለሽ። ሁሉም ሃይማኖቶች ያሉባት ናቸው። ያው የልጅነት ደግሞ ህፃናት ክፍል ምናምን ሁላችንም ያሳለፍነው ነው። አንቺ ማሳለፈሻል? አዎ። እና አሁን ላለንበት ሁኔታና አሁን ላለንበት እድገታችን ወሳኙ ያ ነው። ልጅነታችን የተሰራው እንትን ጎረቤት እንሰማ ነበረ። ቅድም እንደነገርኩሽ ደብዳቤሽ ብዙ ስለሆነ ትፈሪያለሽ። የፍርሃት የአክብሮት ፍርሃት ነው የምትፈሪ። በጣም ደስ የሚል ነውና አሁንም ቢኖር ብዬ የምመኘው እዚህ እሱ ልጅነት የሀብታም ልጅ ነህ ወይንስ ልጅነት ላይ ምን አይነት ነገሮችን ሰርተሃል? ላይፍ ለማን የለጠጥ ልጅ ነኝ ትመስላለህ። አይ ቤተሰቦቼ ያው ዝቅተኛ ኑሮ ደረጃ ማናችንም የነበርንበት ሁኔታ ነው። ያው ከልጅነት ጀምሮ እስከ 6ኛ 5ኛ ክፍል ጀምሮ እንደማንም ቀደም እንደነገርኩሽ ስራ ትሰሪያለሽ ብዬሻለሁ። ሊስትሮ ሰርተሃል እንዴ? እስቲ አዎ፣ በደጉ ዘመን ነበር። ኦኬ ሊስትሮ እስቲ የድሮ ጫማ ለዘው የክፍለ ሀገር ጫማ ታውቂያለሽ፣ ሲኖ ማጠብ ይሻልሻል። ላቢያጅ ነበር የምሰራው። ሊስትሮ ሸንኮራ ከኛ አካባቢ
ትንሽ ራቅ ብለሽ የተወሰነች ኪሎ ሜትር አለች ዱሞርሶ የምትባል። ከዛ ሸንኮራ ይዘን እየመጣን ከተማ እንሸጣለን። ከዛ ጊዜው ደግሞ ለወጥ ሲል ይሄ ቦይና ታውቂያለሽ? ቦይናኛ አካባቢ በጣም እንትን አለና በቦይና ሰዓት ሲሆን ቦይና ትሸጣለሽ። እንደሙዷ ከብለል እያልሽ ራስሽ ነው የምታስተዳድረው። ደስ የሚለውኛ አካባቢ በቃ ከሌለ በቃ የለም ነው ምንም። ይሄ ማሽሙን ምን አይዞ ገዛላለሁ ምናምን ቤተሰብ አይሰማሽም። ከራስህን ይዘህ ውጣ ከወጣ የ18 ዓመት እስኪ ሞላሽ የሚባል ነገር የለም። ግዴታሽ ነውና ትሰሪያለሽ። ሸንኮራ አረ በጣም ብዙ ስራ ሰርቻለሁ። አዎ በልጅነት ነው ማለት ነው? አዎ በጣም ልጅ እያለሁ ያንስንከን አስራዎቹ እድሜ ላይ ከ9 እስከ 10 ምናምን እድሜ ባለው በጣም ነው የሰራው። አሁን ድረስ ሱስ አለብኝ ይሰራ ስልሽ በቃ ዝም ብሎ ቁጭ ብሎ እንትን ማለት ይደብረኛል። ያው የጉልበት ስራ ስልሽ አሁን ለምሳሌ ቤት ውስጥ የሚሰራ ስራ ዝም ብሎ ቁጭ ብለሽ እንትን አትይ፣ ይሰራውን ትሰሪያለሽ። ሊስቶ እንዳልኩሽ ጉልበት ያስፈልጋል። ፀሐይሽን ጠጥተሽ ነው። ሸንኮራም እንዳልኩት በጣም ብዙ ኪሎ ሜትር ምልሽ በእግር ሄደሽ ነው። መኪና ምናምን በእግር ሄደሽ ተሸክመሽ በእግር ነው የምትመጪው። እና ያኔ ሙሉ ሸንኮራ በአንድ ብር ተገዢና የ5 ሳንቲም የ5 ሳንቲም የ10 ሳንቲም በጣም የልጥ ልጆች ናቸው የ10 ሳንቲም የሚበሉት። አዎ ቪቪአይፒ ለብቻ መብያ ቦታ ተዘጋጅቶላቸው ያ የዛኔ ጫማ ጠርገህ ምናምን ስንት ነበር? 50 ምን 50 ሳንቲም 50 ሳንቲም እንትን ክሬምና እንትን አለ ቢፍላወር እና ኪዊ ይባላልና ቢፍላወር እንትኑ ፎርጅዱ ነው። ኪዊ ማንም ሲያውቀው ኦሪጂናሏ ናት። ያ ታስመርጫለሽ። አቅም ያለው በአንድ ብር ማስተረካል ኪዊ ይመርጣል። እና አቅም የሌለው ያኛው አይ በቃ ችግር ሸዋሸዋ ብቻ ከሆነ ያቺኛዋን ይመርጣል። 50 አንድ ብር በቃ ትልቅ ብር የሰራበት ሞመንት ምን 10 ብር ምን ሰራ በቃ ገበያ በርግዱ ምናምን ኧረ በስ የዛን ሰዓት 10 ብር ያው እኛ ጋር ስጋ 15 ብር ምናምን ታዲያ ምድብ ነው። ይሄ ኪሎ የሚባል ነገር የለም። ምድብ ስለሆነ ያው ይሄን ሬትም አደርግልሽ ከዛው ከምትገዣቸው ነገር አንፃር 10 ብር በቀን መስራት ማለት በጣም ትልቅ በጣም ቢያንስ በ3 ብር ቀለም ትገዣለሽ፣ ሩብ ቀለም ምናምን ትገዣለሽ እና 10 ብር ከፍተኛው ይሰራው በቀን ማለት ነው። መሬት ያስገዛ ነበር። ተሸወድኩ የትንሳው ደለድል ያ ከ9ኛ ዓመት ከምናምን እንደዚህ አይነት ስራ ትምህርት ላይ እንዴት ነው? ትምህርት ላይ ከድሮም ጀምሮ ወደ ስራ እንደምገባ ስለማውቅ ያው እንበዛም ነኝ። ብዙም እንትን አይደለም ስልሽ እንዲህ ወጥሮ የሚማር አይደለም፣ ግን ጎበዝ ነበር። ቶፕቴን ውስጥ አልጠፋም ነበር። እዛ አካባቢ የሚያረገኝን ያሳጣኝ ነበረ። ዩኒቨርሲቲም አብረን ገብተናል። ስቲም ፕሮጀክት ታሙ እንግዲህ ያው ብዙ የልጅነት ጓደኛሞች ነን። ትምህርት ላይ ጎበዝ ነህ፣ ግን ከትምህርት ይልቅ ተማሪ እየተማረ አንተ ግጥም ምናምን እንትን ነበር የምትጽፈው አሉ። አዎ አርት ጥሩ ነው የጠራች። በፊት የድሮ አርት ምጥራውን ታውቃለች። ወዲያው ነው የጠራችኝ። እኔ ማላሰፍርባትም እስካሁን ፈጣሪ ይመስገን ቺትም አላረኩባትም። እስካሁን እዛው ላይ ነኝ። ግጥም ምናምን እጽፋለሁና ግን ያው ከኔ ከእድሜም አንፃር ያን ያህል በጣም በሳል ባይሆንም ሞካከር ነበር። ምን ዋጋ አለው? አሁን ጮሃ ዳሪ ሆኛለሁ። ታውቃቸው ግጥሞች ግጥም አዎ፣ አይ ብዙም ሐሳብ የለህም? ገጣሚነት ፓርትህን ያኔ እንትን ሆቤ እንደዛ አይነት ነገር ነው የምጽፈውና ግን አሁን ሳስበው ግጥም በጣም ጭንቅላት የሚጠይቅ ነገር፣ በጣም ማንበብ ይጠይቃል። በጣም አንብበሽ አገላብጠሽ ሌላ መጽሐፎችን አንብበሽ ምናምን ነው። እኔ ደግሞ እግዚአብሔር ይመስገን ለዛ አልታደልኩም። በፊት ባለው ዕውቀት አይኗ አብጫዋ በቃ በሚታየው በዛ ጊዜ ምናምን ነው ብለሽ አትጽፊም እንትን ብቻ ግን በቃ አካባቢሽ ላይ ባለው ምናምን በስም ምናምን ትገጥሚያለሽ። ሃይስኩል ላይ የሆነ ፕሮግራም ሲኖር ግጥም ታቀርቢያለሽ። በቃ የሆነ ዘፈኖችን ምናምን ሪሚክስ ማድረግ ማለትም ትሬንድ የነበሩ ዘፈኖችን
እንደ ፓሮዲ ማለት ነው። አሁን ፓሮዲ እንደሚባለው እንደዛ ዝም ብለሽ አሽሙን ሆነሽ ምናምን እንደ ቀልድ አድርገሽ ማቅረብ እንጂ እንዲህ ቀጥታ ሰግጦ ምናምን ስከርብ አድርጌ አልገጠምኩም። እስካሁን ድረስ አልገጠምኩም። በጣም የሚያስቅ ነገር ልንገራችሁ። እንግዲህ እንዳልከው ቅድም ስቲም ፕሮጀክት ዲላ ዩኒቨርሲቲ አብረን ገብተናል። ልናገር ስቲም ፕሮጀክት አብረን ዲላ ገብተን ታሙ ግጥም ይጽፋል። ስቲም ፕሮጀክት ላይም ዲላ ገብተን ግጥም ትጽፋለህ። አንድ ቀን ትዝ ይልሃል ላይብረሪ ገብተን የሆነች ቆንጆ ልጅ ተከትለን ገብተን ላይብረሪ የማን ነበር እዛ ብቻ ግን የሆነ ግሩፕ ምናምን ነበሩ በሰዓቱ ግሩፕ ነበሩ። በቃ እኔና አንቺ እዛን ሰዓት እንትን ነበር ማለትም በጣም ክሎዝ ነበርን ምናምን ፈታ ብለን አብረን እንለቅፋለን ሴቶች እና ነፃ ነበርን ምናምን ይሄ እንትን ማለት የለም ነበርና አረሰው ግጥም እኮ ጽፈላታል እዛው ቁጭ ብላ ረስቼዋለሁ ታውቂያለሽ። እኔ ምን በሚባለው ነበር የምጽፈውና ይኸውልህ ላስታውስ ልጅቷ እንትን አስራ ነበር ካኑላ ኤችዝ መርፌ አይደል ምንድን ነው ያልከው? ካኑላ ብራስሌት ያምራል። መጀመሪያ ብራስሌት መስሎኝ ነበር እኮና ሳያው በዛ ሰዓት ምን ካኑላ እንደውም አላውቅም ነበር። በቃ መድኃኒት ምናምን የሚሰጥበት ካኑላ እና ብራስሌትሽ ያምራል። አመሰግናለሁ። እሷም አላሳፈረችኝ። ከዛ ግሬን መታች ሳታውቅ አይ እግር እንደራስሽ ቁጠሪ ያንማ ፈጣን ነበርን እኮ እግሩን መታው ይቅርታ ትላለች። እርግጭ እንደራስሽ ቁጠሪ። ልጅነታችን በጣም ደስ ይላል። ለልጆችም ሆነን ነው 10 ክፍል ምናምን ሆነን ነው አይደለ ወደ ስቲም አንቺ አንድ ከፍተኛ እኔ 11 አንተ 10 መሰለኝ አይደለ? አይ እኔ 9 እኔ 10 አንቺ 10 ነበር። እንደውም እዛ ሆነን ነው ውጤት ይመጣልሽ። እዚህ ልጅ ከሆነ በጣም ሻይ ቡና ቤት ቆቀር ቤት አዘግቼ ነበር የጋበዝ ውጤት ሲመጣልሽ አሁን ድረስ ሁለታዬን በልተሽ ቀርጠፈሽ። ለነገሩ አላሳፈረችኝ። በነገራችን ላይ በጣም ጎበዝ ተማሪ ነበርሽ። እውነቱን ለመናገር ከሆነ እንደ በዛ ሰዓት እንደነበረን እንደ አውደልዳይነታችን አልነበርም። ኦፍ ኮርስ አልነበርም። እንግዲህ ተሙ ያለነው ያልተላኩ መልእክቶች ፕሮግራም ነው። ያልተላኩ መልእክቶች ሲባል ምንድነው አይምሮ ላይ የሚመጣው? እኔ አሁን ያለኝ ጭንቅላት እኮ እንደዚህ አይነት ነገር ለመፍታት አንብቤ ልምጣ። ያልተላኩ መልእክቶች ማለት ሰዎች ብዙዎቻችን ማለት ፈልገን ይሄ ለዛ ሰው ስሜትም ተጨንቀን ማንላቸው ወይንም መላክ ፈልገን ጽፈን መላክ ፈልገን የምንሰርዛቸው እውነተኛ ስሜቶቻችን ማለት ናቸው አይደል? አላክናቸውም ግን እኛ ጋር ያለው ተሰምቶናል። እውነተኛ ስሜቶቻችን ናቸው። ተሙ እንደዚህ አይነት ስሜት ገጥሞ ያውቃል? ለምሳሌ ለቤተሰብም ሊሆን ይችላል፣ ፍቅርን መግለጽ ሊሆን ይችላል። የሚናገር ሰው ነው ተሙ እዛው። አዎ እንትን ማለት አልፈልግም። ይሄ ፕሮሰስ ማብዛት ምናምን አልፈልግም። ማለትም ያንን ሰው አጨናነቄን መጨናነቅ አልፈልግም። ግን ያው ታይሚንጉን ጠብቀሽ ማውራት ያለብሽ ነገር ታወሪያለሽ። ያው አይረዝምም ጊዜው ብዙም አያጥርም። ሳልናገር ዞር አለ እውነት ለመናገር እዛው ነው የምትናገረው። አዎ ያን ያህል ክፍታፍ አይደለም። እንደመጣው ወዲያውኑ ኡኡምል ግን ያዛረገውና ያው ቢያንስ ንዴትም ሆነ ደስታም ከሆነ ሰዓቱን ጠብቀሽ በዛ ሰዓት አይነገርማ። ታረጋግተሽ ምናምን ተናገሪያለሽ እንጂ አልዘለም። ናይስ። ያልተላኩ መልእክቶች እንግዲህ ለኛ ይላኩልናል። አንድ ያልተላኩ መልእክቶች አሁን እናንተ እናቀርባለን ማለት ነው። ተመልካች የተላከልን ያልተላከ መልእክት ያው እንዳልከ ያልተላኩ መልእክቶች ብለን ስንነሳ ሰዎች በአንድም ይሁን በሌላ መናገር ፈልገው ያልተናገሩት ወይ መላክ ፈልገው ያላኩት ስሜት አለ። እዚህኛ ጋር ሲመጣ ግን የሚሰማው የሚያየው ሰው የሆነ ነገር ይወስድበታል ብለን ስለምናስብ እኛም የራሳችንን ፖይንት ኦፍ ቪው ከኛ መንገድ ስለምንናገር ይሄ ደስ እያለን ነው የምናቀርበው። ያልተላከ መልእክት ካላችሁ እንግዲህ የኔ ድርሻ የትኛውን ሶሻል ሚዲያ ላይ መላክ ትችላላችሁ። አንድ ያልተላኩ መልእክቶች ደርሶኛል። ይድረስ ለማልወድህ አባቴ ባንተ ክፋትና ገንዘብ ማምለክ የልጅነት ጊዜን
መማሪያዬን ስላበላሸህብኝ በጣም እጠላሃለሁ። ትዝታ የለህ ምን የለህ ደመ ቀዝቃዛ ሰውዬ። የበዓል ዋዜማ ሲሆን እንደታመመ ሆነህ እያቃሰት ካልጋ ሳትወጣ በባዶ እንድናሳልፍ ያደረከንን ፋሲካ አረሳውም። አሁን አምላክ ይመስገን ለሰውም እንተርፋለን፣ ግን ሳይ ብዙ ነገር ይመጣብኛል። እኔና እናቴ የባንክ ደብተሮች አግኝተን ስናይ እና ስንደምር ሚሊዮነር ልትሆን ትንሽ የቀረህ ነበርክ። የከከርከው እኛን በዓል በሽሮ አውለህ ብትሞት እንኳን እንባ የሚወጣኝ አይመስለኝም። የክፉ ክፉ ነህ። ውጪ ጋሼ ብለው አክብረው ሲጠሩ ሳቄ ይመጣል። በፍጹም ለእናቴ ለዛሽ ደግ ሴት አትገባትም። ከየት እንደመጣህብንና መች እንደምትሄዱ ነው እንደ ቤተሰብ ያልገባን። ለአባቴን መልእክት መላክ አይችልም። ለአባቴን መልእክት መላክ አይችልም። እንግዲህ ነው እንደዚህ አይነት መልእክቶች አሁን አይነገሩም። አሬ ከብዳል። ቢያምህም ቢሰማህም ዝም የምትለው ነው። አሁን ጽፈህ ወይ የሆነ ቦታ አንቺ አይባልም። ልክ ነሽ። ያው ለሱ አትነግሪውማ፣ ለግለሰቡ አትነግሪውማ። አንዳንድ ጊዜ አንቺ ጋርም ቀርቶ ህመም የሚሆኑብሽ እንትኖች አሉ የሚከብዱ። አሁን ለምሳሌ ይሄ ራሱ በጣም ከባድ ህመም ነው። ወይ ወጥቶልሽ አልወጣልሽ ወይ ደግሞ አንቺ ጋርም ቁጭ ብሎ ሰላም አልሰጠሽ። አይላኩም እንደዚህ አይነት መልእክቶች አሁን ተደፍሮ አይላኩም፣ ግን አንተ ጋር ይቀራሉ። አንተ ጋር ሲቀር ምንድነው ህመሙስ? ሁሌ ነው የምትታመመው። ግን ከዛ ይልቅ ወይ እንትን አስታመሽም ቢሆን ለዛ ሰው መናገር። ችግሩ ምን መሰለሽ? የሆነ ሰው አንድ ነገር ሲያደርግ ለሱ መንገርሽ እሱን የሚጎዳው ከሆነ አንቺንም ጎርቶሽ ከሆነ ነገ ሌላ ሰው መጉዳቱ አይቀርም። ለምሳሌ እኔ ለነፂ አንድ ጥፋት አጥፍተሽ ነፂ ይሄ ነገርሽ ትክክል አይደለም ብዬ ካልነገርኩሽ አንቺ ልክ ነው ብለሽ አስበሽ ሌላ ሰው ጋርም ትደግሚያለሽ። ይህ ማለት ምንድነው? ልክ እኔ እንዳጣሽው ሁሉ ሌላው ሰውንም እያጣሽ ትሄጃለሽ ማለት ነው። እዚህ ጋር ነው መዝጋት ያለብሽ። ማይነገር ነገር የለም። ይከብዳል ለምስልሽ፣ ለሰሚውም ይከብዳል፣ ለተናጋሪውም ሊከብድ ይችላል እንጂ ማይነገር ነገር የለም። መርዶ ይነገራል እኮ ሞቷል ተብሎ። ታሙ ስለ አባት ታውራ ሰምቼ አላውቅም። አባትን አስተዋውቅ። ኑጌ ጠንካራ ሰው ነው። ያው በደፈናው ልበልሽ እንጂ በጣም አሪፍ ሰው ነው። እንደ ያው ዝምተኛ ነው። አይናገርም ስልሽ በቃ የተወሰነ ጸባዩን ይሰርኩት ከሱ ነው። ቢበሳጭም በሰዓቱ በጣም እንዲረጋጋል። ይሄ ነርቨስ ይሆናል ምናምን ይሄ የሚበሳጭ ሰው ምትዩ ምናምን አይደለም፣ ግን የሆነ ውሳኔ ሲወስን አዛ ሰው በጣም ከባድ ሰው። ለዛ እኛ የምናደርገውንም ነገር ጠንቀቅ እንላለን። ስናወራውም እንደ ጓደኛም ምናምን ነው የምናወራው። ነፃ ሆነን ነው የምናወራው። ተጫዋች ነው፣ ሶሻብል የሆነ ሰው ነው። ለሰው የሚከብድ ሰው የሚጎረብጥ ሰው አይደለም። ግን ምን ሰዓት ነው የሚጎረብጠው? የሆነ ነገር አድርገሽው ዝም ሲል ይከብዳል። ፊቱ በጣም ነው የሚከብደው። ልክ እንደኔ ዝም ሲል ይከብዳል። አረ ለሳ ነው ድምጮ። ካንተ ጋር ያለው ሪሌሽን እንዴት ነው? ከአባት ጋር ያለ በጣም ክሎዝ ነው። እናወራለን ምናምን ቀልዳና በዛም ግን ቁም ነገር እናወራለን። እሱም እንደ ልጅ አሁን ላይ እንደ ልጅም እንደ ጓደኛም ነው የሚያወራኝ። ልክ ያልሆነ ነገር ከሆነ ያው ቤተሰብ አይደለም በቃ የግድ መናገር አለብሽ። ትክክል ካልሆነ አሁን ችግሩ ልጆች ቤተሰቦቻቸውን ይሄ ልክ አይደለም ልክ አይደላችሁም ማለት አልለመድንም። ግን በቃ አሁን ከጎረቤት ጋር ተቀያይመው ከሆነ ልክ አለመሆናቸው መናገር አለብሽ። አንቺ ካልነገርሻቸው ለማን ይነግራቸዋል? እና በጣም ተግባብተን ነው የምናወራው። ይሰማኛል፣ እኔም እሰማዋለሁ። መቀላለድ ካለብን ያው በትንሹ ጣለ ጨዋታ ያክል እንቀላለዳለን እንጂ አንዳንዴ አለሱ አዎ እንዴ የሆነ እንደ ልጅ ማለት ነው።
መደብደብ ካለብሽ ትደበደቢያለሽ ተደብድበሽ ትበያለሽ ምግብሽ እንዴ በባዶ አትይጂም ትበላለህ በልተህ አብልቶም ወይ ደግሞ ደብድቡ ነው የሚያበላሽ ላይ በጣም ስለ መደብደብ ስታወራ ቃቃ ተጫውተህ ታውቃለህ? አዎ እንዴ የቃቃ ሚስት አሁን የት ነው ያለች? አግብታለች ደበረ አይምሮዬን ነካሽ እንደ ጥያ ትክል ድንገዚህ ተዘብልዬ አግብታ ወልዳለች። አዎ እንዴት ነበር እስቲ የቃቃ እንትን ሙዱ? ያው አብዛኛው ሰው ቃቃ ሲጫወት ከጎረቤት ጋር ነው የሚጫወተው እና ስሪ ያው የቃቃ ባልና ሚስት ትጫወቻለሽ። ሰርግ አለ። ደስ የሚለው የልጅነት እንትኔ በጣም አሪፍ አድርጌ ነው ያሳልፍኩ። በነገራችን በጣም የሚገርም አድርጌ ነው ያሳልፍኩ። አሁን ትዝታ ብትይ የቅ ትዝታ ነው ማለት ወይኔ ልጅነቴን አላሳለፍኩም የሚል ሰው አይደለም እና ሌላ ሰው ባሏ ሲሆን እኔ አይደለም እሷ ነው የምትናደደው ያኔ አሁን ልታገባ አፍንጫ አላስ ብላኝ እየላስኩኝ ተሙ ምን አይነት አባት ምትሆን ይመስላል? አሪፍ አባት መሆን ይመስለኛል። ማለትም የሆነ መኮሳተር ባለብሽ ሰዓት ትኮሳተር ያለሽ ግን ይሄ ከንግግርም በላይ እኔ የቤተሰብን ፊት እያየው ነው ያደረኩ። የቤተሰብን ፊት ስልሽ አሁን ለምሳሌ ከማዘር ጋር የምንግባባው በፊት ነው እንጂ እንዴ አሁን ወይ ራበኝ ብዬ አይደለም ወይ ደበረኝ ብዬ አይደለም ወይ እሷ ተናዳብኝ ምናምን ተናግራኝ አይደለም። በቃ በፊት የለም የፊት ምልክት ልክ እንደዛ ልጆቼ እንደዛ እንዲረዱኝ ይፈልጋሉ። ማየት ያለባቸውን ነገሮች በሰዓቱ ማየት አለባቸው። በቃ አሁን ለምሳሌ መዝናናት ካለባቸው አይፈቀድም ግን መጠጥ ራሱ ቢጠጡ እንኳን ከኔ ጋር ቢጠጡ ደስ ይለኛል። ከዛ እንትን አትሆኝም። ችግሩ መሰለሽ በጣም ሚስት ስትመሰጣጣሪ ነው ዞር ብሎ ሌላ ነገር የሚያደርገው። አብዛኛው በቁጥጥር ውስጥ ያሉ ሰዎች ከመስመር ይወጣሉ። የቤት ልጅ የምትያቸው የሆነ ሰዓት ሲወጡ ወጥቷል። ለዛ ያ ነገር እንዲፈጠር አልፈልግም። ጓደኛዬም እንደ ወንድምም ምናምን ወንድ ከሆነ ሴትም ከሆነች እንደዛው አብዛኛው ፈጣሪ ነው የሚያስተካክለው። እኛ አንቺ ተጠንቅቀሽ ምናምን እንትናትኝ ግን እኔ እንደ አባት አሪፍ አባት መሆን ይመስለኛል። ተጫዋች ቤት ውስጥ ፈታ ብለሽ ስለ አስተዳደግ ስታወራ አንዳንዴ እኛ ያደግንበት ተሙና እኔ ተመሳሳይ ቦታ ማለት እንችላለን። ያደግነው አይደለ ብዙ ሩቅ አይደለም። የኛን አስተዳደግ እናውቀዋለን። ትንሽዬ ከተማ ወጣህ እዚህ ነው ትተያያለህ፣ ትገባለህ። የግል ትምህርት ቤት ምናምን ብለህ የምታማርጠው የለህም። የመንግስቱንም ባጥር ነው የመንግስቱንም ባጥር ነው እንደዛ አይነት ህይወት ነው የኖርነውና አዲስ አበባ ገብተህ አሁን የሆኑ ሰዎችን አስተዳደግ ደግሞ ታያለህ። እንዴት ነው የራስህን ዞር ብለህ ስታይና አሁን ስታይ ምንድነው የሚሰማ? አሬ ይለያያል፣ በጣም ይለያያልም። እኛ በዛ ሰዓት ማወቅ ያለብንን ነገር ሁሉ አውቀን ነው የመጣነው። ማለትም ሶሻል ላይፍ ታያለሽ። ጠባብ ከተማ ከመሆኑ የተነሳ የመንግስት ትምህርት ቤት ነው፣ ተመሳሳይ ነው። ዩኒፎርምሽም ተመሳሳይ ነው፣ ላይፍ ስታይልሽም ተመሳሳይ ነው፣ ምትበዩም ተመሳሳይ ነው። ምንም የሚለይ ነገር የለም። መንግስት አያበላም ነበር አትሊስት አቆቀር ራስሽ እኮ ነው ምትበዩ። ግን ያው መንግስት ግቢ ውስጥ ነው ምትበዩ። ለምን ይዋሻል? እና እንትን የለም ይሄ እንዳሁኑ አይፎን 70 ምናምን የምትይው ነገር የለም። ለመበላለጥ የምታደርጊው ነገር የለም። ተመሳሳይ ላይፍሽ ሁሉ ነገር ጎረቤት እኛ ቤት ምን እንደሚበላ ያውቃል። ይዘው ነው የሚሄዱት። በር ተከፍቶ ነው የሚበላው እና እንትን ትያለሽ። አክብሮትም ከዛ ነው የሚመጣው። ማለትም ቤተሰብ ጎረቤት አክብሮ ነው የሚያሳድግሽ። አክብሮ ቆንጥጦም መክሮም ነው የሚያሳድግሽ። ለዛ ለትልቅ ሰው በጣም ቦታ ይኖርሻል። አሁን ላይ ግን ምን አለ መሰለሽ፣ አሁን ሁሉም ሰው በሩን እየዘጋ ነው የሚኖረው። ሲበላም በሩን ይዘጋል፣ ሲጨቃጨቅም በሩን ይዘጋል። ሁሉ ነገር ተዘግቶ ነውና ወዲያው መፈታት ያሉባቸው ነገሮች ወዲያው ይፈቱ።
ሰው ጋር ያልደረሰ ነሰልሽ ሶስተኛው ወገን ጥሩ ነው እያልኩኝ አይደለም ግን ቢያንስ ልጅ ከልጅ ጋር ከጎረቤት ጋር ሲጫወት ጎረቤት ከጎረቤት ጋር ሲያወራ ቡና ስጠጪ ቢያንስ አንዱ ያንዱን ችግር ሲያወራ ነው የምትግባቢ ከዛ ከአንዱ ምላሽ ታገኛለሽ ምናምን አሁን ላይ በተለይ እዚህ ከባድ ነው በጣም የሚገርም ነገር ልንገርሽ እኛ ድርጅት ምን ሰራበት እንትን ፎቅ ነው የሰጠን ቤትና ድግስ ተደግሷል ጎል እና እኛ አናቅም ማንንም ሰው ተጠበቀው ምናምን ጠየቅን ማንንም ሰው አልመጣም ካርድ አልሰጠውና እኛ የለመርነው ክፍለ ሀገር ላይ ሰርግ ከእሁድ ሊሆን በዚህኛው እሁድ ነው ጨፈራ ምናምን ድንኳ ምናምን ይጀመረው በቃ በጣም መዘጋጋታችን ሚስጥራዊ መሆናችንን ያወቁት አጠገብ ላጠገብ እኮ ነው እዛው ምን እንዲያል ግቢውን እናያለን አንደኛ ላይ ሆነን ይታያል ማለት ነው ምን እንደሚበሉ ምን እንደሚታረድ ታያለሽ ግን በቃ አልተጠራም ሀዘንም ሲኖር አትጠራሪም እና በርግጥ ያው ካልተዋወሽ ይከብዳል ግን ወን ቢያንስ ከበርስቶጪ ሰላም ተባባ ያለሽ ምናምን የዛን ሰዓት ሁሉም የሚጀምረው ከሰላምታ አይደል ግን እዚህ ትንሽ ይከብዳል ሁሉም ጋር አይደለም እዚህም ሆኖ ሁሉም ጋር አይደለም አሁን ላይ የስልጣኔ መስሎ እየታየ በር እየተዘጋ ነው ልቦታ ከልጅነት አስተዳደግ ወይንም ደግሞ ቤተሰብ ውስጥ ካለው አስተዳደግ ወደኔ ህይወት አላመጣው የምትለው ምንድን ምን አለ በኔ ህይወት አልደግሞ በልጆቼ አልደግሞ የምትለው እንትን አለ ይሄ በጣም ዱላን አልደግሞ አንዴ ተመቻለሽ አንዴ ትቆጫለሽ እንጂ እኛ እንከሸከሽ ነበር ፋዘር ቢሰተን ማዘር አስተን በር ተዘግቶ ነው ሮዱላ ታውቂያለሽ አይደል ገልጋይ እንዳይኖር ገላጋይ እንዳይኖር በር ይቀረቀራል ያዝበለው ነው እሷም ስትጠገብ አንቺም ስትጠግቢ ነው የምትለያዩ ያ ጊዜን እንትን አለው ስለዚህ ይደብራል ዱላ ብቻ ሲሆን ድንዝ ነው የምትይው እሱን አላመጣው ከዚህ ውጭ ሁሉንም አመጣዋል ሁሉንም ታመጣዋል ሁሉንም ስለዚህ ደስ ይላል በቃ ያው ስለአባቱ ያልተላከ መልእክት የላከልን ልጅ አንድ ነገር ብትለው ደስ ይለኛል እንደዚህ አይነት ስሜት በምንድን ነው ሊያስታምም የሚችለው ወይስ በምንድን ነው እንደዚህ አይነት ህመም ስትይዝ ምን አይነት አባት ነው የምትሆነው ያልኩ ለዛ ነው ነገ ምን አይነት አባት እንደሚሆን ይሄ ልጅ እንትና ከዛ መሰረት አድርገህ የሆነ ነገር ብትለው ደስ ይለኛል እንትኑ በጣም ይከብዳል ስለዚህ የዛ ሰው እንትን ላይ ህይወት ላይ ካሉሽ የዛ ሰው ህይወት ላይ ካሉሽ መወሰን ይከብዳል ግን እንደኔ ቅድም እንደነገርኩሽ ነው መናገር ያለብሽን ነገር በሰዓቱ ካልተናገርሽ ስህተት ይደገማል ግዴታ ነው ዝም ከተባለ ሌላ ሰው የሚያስበው በቃ ተመችቶታል ተብሎ ነው ፋዘርየውን ከባድ ነው ከክሮ ብሏል ከክሮ ነውና ከልጅ ለአባት ከልጅና ከእናት ከልጅና ከሚስት የበለጠ እንትን የለም በኔ በነገሯለሁ እኔ የኔን ነው የምነግርሽ ምክንያቱም ውስጥሽ ቁጭ አድርገሽ በሽተኛ ነው የምትሆኚው ጥላቻሽ ደግሞ ቀን በቀን እየጨመረ ነው የሚመጣው ምንም አትቀንሹም እያንዳንዱ ባይሽ እሱ ስላደረገ ሳይሆን የሌላውን ሰው አባት ስታይ ካንቺ ጋር ነው ኮምፔር የምታደርጊው ለዛ ቢነግረውና ወይ በተነግረውና ነገሩን ለመቀየር ቢሞክሩ ይሻላል እንጂ አቅፈሽ መኖር ከዘላለምሽን አትድኝ እሱ ያም ሰው ከዛ ህመም አይድንም አንቺም ከዚህ ንዴትሽ አድኝም ሁሌ እየበገንሽ ነው እና ተናገሩ ዝም አትበሉ ያ መናገርና አንዳንዴ ከውስጥ ምንድነው መዳን የምትችለው ወይም ስትናገር ነው መታው የምትችለው ስትናገር ነው ዘን በዚህ ውስጥ የምትማረው ደግሞ ይቅርታ ማድረግም አታልፈው ይቅርታ ካላረክ ወይ ለዛ ሰው ነግረን ካላልከው አታልፍም እኛ መፍረድ አንችልም እንዲያርግም ብለን መወሰን አንችልም ግን በሆነ መንገድ ከአባቱ ጋር ያለውን እንትን ነግሮ የሚሰማውን አውርቶ አባቱም ስህተቱን አምኖ ካመነ ይቅርታ ተጠያይቀው ጥሩ ነገር ወደ አባት ለመሆን የሚሄደውን መንገድ
በዛ ወይ ቢያደርገው ብለን እናስባለን። ተሙ ጨፌ ላይ ነን። አልወጣንም። ከጨፌ አልወጣንም። ተመለሰ ሄደህ ታውቃለህ? ይርጋ ጨፌ እሺ፣ አሁን በቅርብ አዎ። እንዴ ሳምንት ነበር? አዎ፣ መስቀል ምናምን እዛ ነበር። እውነት? በዓል ምናምን ለማክበር ትሄዳለህ ማለት ነው? አዎ፣ ብዙ ጊዜ የምንሄደው ጥምቀት ነው። ጥምቀት ያው እኔና ግሴ ታውቂያለሽ እንትን ነው የክርስትና አባታችን ሚካኤል ስለሆነ ሚካኤል ዝክር አለ ሁሌ በየአመቱ እንዘክራለንና ግዴታ እንሄዳለን። አሁንም ያ እንትን አለ እስካሁን ድረስ በቃ ምንም የተቀየረ ነገር የለም። ስለዚህ አሁን አንደኛ ማደግ የነበረባት ሀገር ናት። ልክ ነው። ካላት አቅም ከቡናው ምናምን በጣም ማደግ ትችል ነበር፣ ግን ያን ያህልም በሚፈለገው ያክል አላደገችም። ግን እንደዛም ሆኖ ወዞ አለ አልጠፋም ይመስለኛል። ፈጣሪም ያን ያህል ያላሳደጋት ይሄ ሞደርን መሆኑ ጥሩ አይደለም። ምክንያቱም ይሄ ፍሬንች ዶር በተገጠመ ቁጥር ቁልፉ ብዙ ነው። ለዛ አጥርሽ ክፍት ሲሆን በቃ ጎረቤትም ጥልቅ ብሎ ይመጣል ምናምን ትኖሩ ያለሽ እና በበጎ ወስደዋለሁ። ሰው ከይርጋ ጨፌ ወደ ሐዋሳ መጣ። ከይርጋ ጨፌ ወደ ሐዋሳ የመጣህበት እንትን ምን ነበር? ይርጋ ጨፌ ሐዋሳ የመጣንበት ኬዝ 10ኛ ክፍል ውጤት ቀረ ሲባል ሁሉም የሚደነግጠውና 9ኛ ክፍል ላይ ሲስተር ደውላልኝ ስራ ወይስ ትምህርት ምረጥ ተባልኩኝ። ከዛ እኔ ካለኝ ዕውቀት አንፃር አመዛዝኜ ስራ ላይ ስለሆነ እንትኔ ስራ አልኩኝ። ከዛ ወደ ሐዋሳ መጣን። ሐዋሳ ስመጣ ፊልም ቤት ነው የከፈትነው። ፊልም መጫን ጀመረ። ፊልም መጫን አዎ፣ የፊልም መጫን ፊልም ማከር በሰዓቱ እንደው መጫን አልነበረ፣ በሲዲ ነበር። ከአንዱ ቤት ሲጨርሱ አንድ ሲዲ ነው የምትገዢው 15 ብር ምናምን 15 ብር 20 ብር ትገዢና 3 ብር ነው የምታከራዩ። 3 ብር ነበር ኪራይ። ከዛ በደም እድሜ ልክ ነው የምታከራየው እሱ። አዎ፣ ግን ያው ትራክ ሲኖር ትራክ ኖሮ በቃ ትራክ የሚባል ነገር ነበር። ትራክ ትንሽ ጭረት ምናምን ካለው በተለይ ልጆች ያሉበት ቤት ከሆነ ጭረት ይኖረዋል። ምክንያቱም ኤዮና ቢሆን ለልጆች ይሰጣሉ ዝም እንዲሉላቸው ለዛ እና ትራክ ይኖረዋል ወይ ብዙም አታከራዩ። ፊልም ቤት ጊዜ ነበር ደስ የሚለው። የአንድ ፊልም 3 ሲዲ አከራይታ? አዎ፣ እንዴ 3 በመሆን እስከ ዲ ድረስ አሁን ደግሞ ሙዚቃው ወጥቶ ነው እንጂ ሙዚቃው ሲኖር እስከ ዲ ድረስ ነበር። እስከ ዲያ 2 ሰዓት ምናምን ይፈጃል ፊልም። የህንድ ፊልም አሁን እንደዛ ነው። 2 ሰዓት 2 ተኩል ድረስ ሙዚቃው ካለው 2 ተኩል ምናምን ሰዓት ታሳለፈ። ይካየሽ ደግሞ ብዙ ኦዲየንስ አላቸው እኮ አይደል? ይከራያል። ሙዚቃው ላይ ተረጎም ነበር አይደል? እዛ ሙዚቃውን አታሳልፊም። ወደበሪያው 2 ሰዓት ከምናምን ኦዲየንስ አላቸው በደንብ አታሳልፊም። ታያለሽ። አብዛኛው ህንድ ፊልም ነው የሚያየው እና አቨሬጅ እንደውም እንትን ተሰርቶ 6 ፊልም በቀን ይወጣል። ህንድ ፊልም 6 ፊልም ይወጣል። በቃ ማምረት ነው። እስቲ ህንድ ፊልምና አንተስ ካንተ ጋር እንትን እንደሚባለው ድብድብ እንደሚባለው አለ እንትን ነው የምወደው። ይሄ ምንድነው ስሙ? ስለላ ፊልሞች ምናምን ወይ ደግሞ ይሄ ፋሚሊ ፊልም ሆኖ ግን የሆነ ሚስጥር ምናምን ያለበት የለም። እንደዛ ነው እንጂ ድብድብ ብቻ በጣም ነው የሚያስጠላኝ። መርጠ ነው የምታየው? መርጬ እንደው ፊልም የሚያከራዩ ሰዎች ብዙ ገጠመኝ ይኖራቸዋል ወይ? ቤተሰብ የሚያየውን ፊልም ማይሆን ፊልም ሰደህ ምናምን መጥተው ቤተሰብ አንዴ ምን ሆንኩ መሰለሽ? ብዙ አጋጣሚ ነው ያለኝ። አንደኛውን አጋጣሚ ልንገርሽ። በፍላሽ ተጀምሮ ነበር በሰዓቱና ተከታታይ ፊልሞች የሚወስዱ ሰዎች አሉና አጋጣሚ ፍላሽ የሆነ ሰው ፍላሽ ላይ ቫይረስ ተጭኗል። እና ቫይረሱ ምንድነው ይሄ ፖርኖግራፊ ምናምን ነበር። እና ፉል ሲሆንብሽ እየከፈትሽ ምናምን ታጠፊያለሽ ላንች ቦታ እንዲበቃ ማለት ነው። አብዛኛውን ጊዜ ማንም ሰው ማይረሳት አለች ስካይፒ ምናምን የሚባል እና ባካፕ ነው ስካይፒ የሚባል እንት ፎልደሮች አሉና ምንም የላቸው እና ከፈትኩት እስካ ቫይረሱ እንትን ብሏል። የዛን ሰዓት ደግሞ ኮምፒውተሩ የድሮ ኮምፒውተር ነበር። ስካይፒውን ስከፍት ቫይረሱ ገባ። ከዛ በኋላ ምጭናቸው መሰካው ፍላሽ ባልጭንም ይገባል ዝም ብሎ
እና የዛን ቀን የመጀመሪያ ጊዜ ያክስቴ ልጅ ነው የመጣው መጥቶ ማያውቀው ስልሽ በቃ የዛን ቀን መጀመሪያ ይሄን ፍላሽ እንደሳከው እሱ ነው የመጣው ፊልሙን የሚያዩት አክስቴ ሀያቴ ምናምን ተሰብስበው ነው በቃ ቤት ይከፍታል ከዛ በቃ አልተረዱ ማለት ነው አይረዱም ልጁ ሃይ ስኩል ተማሪ ነው ወጣት ነው እና በቃ ምን እንደሚያስቡ ደግሞ ዘና ብሎ አዲስ ፊልም መጥቶ ምናምን ፈታ ብሎ ሊያዩ ሊስቁ ተዘጋጅተው እዛ አየር ላይ ሄዶ እንትን ፍላሽ ፍላል የሚነቀሩ ዲቫይድ እዛ አንዱ በንዴት ነው መጣ ፊት ለፊቴ ላይ እንትን ፍላሹን ለመስበር መታገል ምናምን እኔ እስከዛ ድረስ አልገባኝም እዛው ኋላ ላይ ለካሳየው ቫይረሱ ነው ያን ጊዜ ያረሰው ደንበኛ ሳደ አዎ ከዛ ፎርማት ታስደርጊያለሽ ሌላ ደግሞ በጣም ማረሰው ባልና ሚስት ተጣልተው ይመስለኛል ሚስትየው ፊልም ልትከራይ ልክ እየዘጋገው ከምሽቱ 3 ሰዓት ምናምን መታለች በጣም ልጅ መሆኔን ፈጣሪን ያመሰግንኩበት ሰዓት ቢኖር ያን ሰዓት እንጂ ሞቼ ነበር ልክ በር እየዘጋጋው ያለ እሷ ፊልም መታ እንትን በካሴት ሶስተኛው ወገን የሚfilm ነበር የዛን ሰዓት በጣም የታየ ነበር እሱ ወስዳ ለካ ጓደኛዋ ቤት ልታድር ሲስ ጓደኛዋ ቤት ልታድር እኛ ሰፈር ነው እንታጥፋለች ባሏ ቆንጨራ ይዞ መጣ ማለት ነው መጀመሪያ ጥያቄ ጠየቀው ምንድነው እዚህ ቤት ውስጥ አንተ ብቻ ነው የምትኖረው አሁን በቃ ትልቅ ሰው ነው የጠበቀውና ያው ይመስለኛል በሌላ ኬዝ ነው የተጣሉት እና ሊግለኝ ነበር ሰዓቱ የምሬን ነው እንግዲህ በጣም በፊቱ ያስፈራል ምናምን ይሄ ተደባዳቢ ምናምን ሐዋሳ ላይ ደግሞ አንዳንዶቹን አይሻቸው ከሆነ ተደባዳቢ ሰዎች ፊታቸው እንትን ያልና ያን ጊዜ መቼም ማረሰውና ለይቱን ቁጭ ብዬ ያደርኩ ሞቼ ነበር ላይ ልጅም ነበርኩ በሰዓቱ በጣም ልጅም ነበርኩኝ ያን ያለ እንትን የምትታገይበትም አቅም አልነበረኝ አሁን እኮ ነው ኢንዳስትሪው ከበሩ ተወጣጣሪ ቁጭ አልኩት እንጂ ያኔ እቺ ነበር ማከለው እንደምን ኢንዳስትሪው ከበሩ ውድር የሚል የለ ጣጣዬ ናት ትደረና ጣጣዬ ማለት አያቴ ናት አዎ ቲክቶክ ላይ ብዙ ጊዜ ስማ እንትን ምሳሌው ያነጋገር ምናምን አዎ ከሷ ነው እሷ ያለችው ምናምን እንተንላል ያ በጣም ጥሩ ቆይታ ያደረግን ነው በእውነት ስለዚህ ሌላ ሁለተኛ ያልተላኩ መልእክቶች አለን መሰለኝ እንግዲህ ያልተላኩ መልእክቶች ነው ፕሮግራማችን የተለያየ ያልተላከ መልእክቶቻቸውን ሚልኩልን ተመልካቾች አሉን ሁለተኛውን እናቀርባለን አንተ ታነባለህ ይሄኛው እኔ ማንበብ ላይ እኔ እርበታበታለሁ አጭር ስለሆነ ዝም ብለህ ትሞክራለሽ በነገር ላይ ያልተላኩ መልእክቶቻችን አናነባቸውም ስምም አይጠቀስም ለማንም እንደላኩ አንጠቅስም እውነተኛ ስሜቶቻቸውን ብቻ ሲልኩልን እዚሁ ፕሮግራማችን ላይ እንዳንተ ከሚመጡ እንግዶች ጋር እንደ አዲስ እኩል ነው የምናነበው አይ ቲንክ ሰተውካል አንዱን መልእክት አምጥል ያልተላከ መልእክት ሁለተኛው ነው ቻል አርጎ ይላል ውስጥ ታፍኖ መሞት ያለ ይመስለኛል አንዳንዴ እንባ ሲፈስ ጥሩ ነው በማልቀስ የሚታጠብ ቁስል አለ በእየየ የሚሸኝ ህመም ማለት ነው በልጅነታችን ዋጥ አርጋት እየተባለን ያቆር ነው በጉልምስና ትልቅ ሰው አይደለ ውስጥ ያፈነው እንባ ነው እንቅፋት በመታን ቁጥር የሚያደፍቀን እንባ የሚለን አንዳንዴ ሰውን ለማጽናናት ደጉ መንገድን አብሮ ማልቀስ ያልፋል ብሎ ያለ መንገድ አልቅስ ይውጣልህ ብሎ ማሐረም ማቀበል ይህ መልእክት የደረሳቸው ወንድም ሁን ሴትም ሁኚ ማልቀስ ካለባችሁ አትስሙ አልቅሱ ይውጣላችሁ ይላል አልቅሱ በነገራችን ላይ እንባ መርዝ ነው እንዴት ውስጥ ከቀረ እንባ መርዝ ነው ማልቀስ ባለባችሁ ሰዓት ማልቀስ ነው ግን ማደግሚ ከሆነ ነው ድጋሚ ማደግሚ ከሆነ ነው እንባ እንጂ ሁሌ እየየ ከሆነ ሁሌ እየየ ነው በቃ በተመሳሳይ ህመም አትደግመው ከሆነ ማትደግሚው በቃ ነገር ግን ቀለል አድርገሽ መፍታት የምትችዩ ከሆነ አንድ ያልቅሰሽ ሲውጣልሽ ይውጣል እንደዚህ አይነት ቦታ ላይ ቁጭ ብለህ ራስን ስታለቅስ አግኝተው ታውቃለህ ያለቀስኩበትን ቀን ያን ያለም አላስታውስም
እንዲህ በጣም አምርሬ ምናምን ብዙ ጊዜ የሚያስለቅሰኝ የሆነ ነገር ከተፈጠረ እኔ ላይ አይደለም የሆነ በጣም አብዛኛውን ጊዜ ዙሪያዬ ላይ ያሉ ሰዎች የሆነ ነገር ከተፈጠረባቸው ህመም የራስሽ ከሆነ ዋጥ ታረጊያለሽ የሰው ህመም ደግሞ አትሽማ የዛን ሰዓት ላለቅስ ይችላል እንጂ በራሴ ጉዳይ ያን ያህል መልቀሽ አላውቅም። ምን ያስለቅሰኛል? አይንዬ ማን ነች? አይንዬ ማዘር ናት። እስቲ ስለ ማዘር ንገረኝ አጫውተን። ማዘር በጣም ተግባቢ ከፋዘር ይዋስሽ ናት እሷ። ከፋዘር ዝምተኛ ምናምን ብዬሻለሁ። እሷ በጣም ታፍ ናት። ከሰው ጋር ተግባቢ ናት። ከሷ የወሰድኩት ባህሪ ምንድነው? ማለፍ አልችልም። እሷ ማለፍ አትችልም። እዛው ነው ሁሉ ነገር የምትናገረው እዛ ነው። ከሰው ጋር ትግባባለች። ቀልደኛም ናት። ከኔ ጋር በጣም ትቀላለዳለች። እዛ ነው አይን አለም እያልኩ ማወራ። ለዛ ነው በጣም ምርጥ ሰው ናት። ያው እናት ሆና መጥፎ የለችም፣ ግን ከኔና ከሷ አንፃር ጥሩ ናት። አረ በጣም ጥሩ ናት እስካሁን ድረስ ማለት ነው። ለቅርብ ጊዜ ቆርባለች። አዎ አክሱም ላይ ቆስቲ ንገረን። አክሱም ይዛሃት ሄድክ? እንዴት ነበር የመቁረቡ? አክሱም ምን ሆነ መሰለሽ፣ እኛ ዩቲዩብ ሶሻል ሚዲያ ላይ በጣም መስራት መንቀሳቀስ እንጀምር የመጀመሪያ የሚገርም ክፍያ ከሆነ ድርጅት ተከፈለን ማለት ነው። ከዛ በቃ ያሰብነው ይሄ ብር መባረክ ያለበት በቤተሰብ ነው ቀድሞ እና የኔና የግሴን እናት አንድ ላይ አክሱም ይዘናቸው ሄደ። እዛ ሳቆረብ ሁለቱ አይንዬ ናት የቆረበችው። እንዴት ነበር የሷ ስሜት? እንዴት ነበር? ኧረ በጣም ደስ ይላል። በጣም ነው ደስ የሚለው የምር ስልሽ በቃ ለራስሽ ከምታደርጊው ነገር በላይ ለምትወጁ ሰው የምታደርጊው ነገር ይባስ ነው ደስተኛ የሚያደርግሽ እና አሁንም ድረስ በቃ እንድሰራ ምክንያት የሚሆነኝ ያቺ ትንሿ ነገር ማለት እዛ ሄደሽ መቁረብ ትንሽ ነገር አይደለም። በርግጥ የእናቶች ዋናው ታርጌታቸው እሱ ግን እቺን ከኔ አንፃር ከምፈልጋቸው ትንሽ ነው ያደረኩትና እቺን ስታደርጊ ደስተኛ የሚሆኑ ከሆነ ፈጣሪ ይስጠኝ እንድሰጥ እንዳደርገው ማለት ነው። ያ ትዝ ይለኛል ስትነግረኝ የኔም እናት ቆርባለች ስትነግረኝ የምር ነበር ደስ ያለኝ። ማዘር እኮ ቆረበች ለምስተለኝ በጣም ነበር ደስ ያለኝ። ምንድነው ደስ የሚል በጣም በቃ ይሄ ወደ ፈጣሪ ሲቀርቡ ደስ የሚል ስሜት አለው። ተሙ ከፈጣሪ ጋር ያለ አታችመንት እንዴት ምን ይመስላል? እንትን አይደለም ያን ያህልም በጣም ጸሎት የሚያበዛ ሰው ምናምን የሚጸልይ ህግጋቱ የሚከተል አይነት ሰው አይደለም። ግን በቃ በጣም ነው ማመሰግነው። እውነቴን ነው ልሽ አሁንም ያለውበት ህይወት በፊትም የኖርበት የነበረው ህይወት ካኔ ለፈጣሪ እንደ ልጅ መሆን ካለብኝ ያክል ስላልሆንኩኝ ይገባኛል ብዬ አላሰብኩም። ገብቶሻል? አሁን ለምሳሌ መጠየቅ ካለብሽ ይሆንሽውን አሁን አባቴ ይሄንን ስጠኝ ብዬ መጠይቀው እኔ እንደ ልጅ ስሆን ግን እንደዛ አይደለም። በቃ ሳልጠይቅ ራሱ ብዙ ጊዜ አልጠይቅም እጄ በቃ አይኑን አይቼ መለሳለሁ ይሆናል እና ግን ያን ያህል እንትን ባይሆንም አንዳንዴ ጸሎት አደርጋለሁ እንጂ ከይርጋ ጨፌ ወዴት መጣን? ወደ ሐዋሳ አይደለ? እንቀጥላለን። ምክንያቱም አሁን ያለነው አዲስ አበባ ነው። ቀጣዩን ቡና ጠጣለን አይደለ? አዎ ቡና እየጠጣን እንቀጥላለን። አብራችሁን ቆዩ። ይርጋ ጨፌ ልጅ ሆነ ቡና ጠጣለ ብዬ ጠይቃለሁ። ምን ሆነሻል? አብራችሁን ቆዩ ተመልካቾቻችን።